ሰላም ሰላም። ስልኮቻችን ብዙ ማናውቃቸው ፎርሙላዎች አሉት። በተለይ ኤክሴል ላይ በጣም በርካታ ነገር አለው እና ለምሳሌ ስልክ ቁጥር ስንጽፍ በተለምዶ 09 ምናምን ብለን ነበረ የምንጽፈው አይደል? ሌላ ለምሳሌ ከዚህ ውጭ በሆነ ቦታ ላይ 09 ምናምን በእስክሪብቶ ስንጽፍ 09 ምናምን ብለን መጻፍ እንችላለን። ኤክሴል ግን ብዙዎቻችን አንጠቀመውም። 09 ብለን ስንጽፍ አይጽፍልንም። እንዴት አድርገን በስልካችን በቀላሉ ማይክሮሶፍት ወርድ ተጠቅመን የስልክ አፕሊኬሽን ተጠቅመን መስራት እንደምንችል አሳያችኋለሁ። መጀመሪያ ፎን ናምበር ከሚለው እዚች አንዷ ሴል ላይ ሄደን ክሊክ እናድርግና ከዛ እዚህ ጋር እንገባለን። ፋንክሽኖች አሉ። ሆም ላይ እንገባለን። ወደ ላይ ስክሮል ስናደርግ እቺው ትታያችኋለች። ፎርማት ሴል እንገባለን። ፎርማት ሴል ከገባን በኋላ ናምበር የሚለውን እነካለን። አጋጣሚ ስራ የነበሩበት ነው። ናምበር የሚለውን እነካና ለምሳሌ እናንተ የምታገኙት ጄኔራል ሚል ላይ ነው የምታገኙት። ከዛ ወደ ታች ስትወርዱ ከስተም ሚል ታገኛላችሁ። ዜን ይችን ታስወግዱና ስልክ ቁጥር ብዛቱ 10 ዲጂት ነው። 10 ዜሮ መጻፍ ነው። 1 2 3 4 5 6 7 8 9 10 ኦኬ ትላላችሁ። ስለዚህ እዚች ቦታ ላይ አሁን ሰርተንላታል ማለት ነው። ፋንክሽን ሰርተንላታል ማለት ነው። እዚች ጋር ፋንክሽን ሰርተንላታል ማለት ነው። አሁን 09 ብለን ምንጽፍ ይጽፋል ማለት ነው። ሌላው እንዲመጣልን ከፈለግነ እዚህ ትታያቸዋል። እዛው ሆም ላይ ፊልም ትላለች። ዜን ድራግ ሌላውን ባይ ዲፎልት ራሱ እንዲሰራ አሁን ይሄ በሙሉ ተሰርቶለታል ማለት ነው። ለምሳሌ ሌታስ ቼኪት 09 28 45 60 51 09 43 47 70 74 09 21 54 54 78 ኤክስትራ እያለ ይጽፋል ማለት ነው። ሌላው በዚሁ አጋጣሚ አንድ ነገር ደግሞ ላሳይ። ቀበሌ ስንጽፍ ለምሳሌ ቀበሌዎቻችንን ስንጽፍ አብዛኛውን ጊዜ 027 028 026 ብለን ስንጽፍ 019 ብለን ስንጽፍ ቀበሌዎችን አይጽፍልንም። እችንም እንዴት አድርገን እንሰራለን? እዚህ ሴል ላይ እንሄድና እችን እንገባለን። አሁንም በተለመደው ፎርማት ሴል እንገባለን፣ ናምበር እንገባለን። እዚህ ጋር እናንተ ጄኔራል ሆኖ ነው የምታገኙት። እኔ ስሰራ ስለነበር ነው። እዛ ከስተም እናደርገዋለን። ከስተም ካደረግነ በኋላ 30 እንጽፋለን። ኦኬ ብለን እንወጣለን። እቺ ሴል አሁን ተሰርቶላታል። ስለዚህ ሌላው አብሮ አውቶማቲካሊ እንዲሰራ ከተፈለገ ምን እናደርጋለን? ፊል እናደርጋለን። ድራግ ለሁሉም እንሰራለታለን ማለት ነው። ሌታስ ቼኪት 026 028 027 እያልን ስንሞላ ይሰራል ማለት ነው። ሌላ አጫጭር ቪዲዮዎችን እንሰራላችሁ። ላይክ እና ሸር አድርጉኝ፣ አበረታቱኝ። አመሰግናለሁ። ቴንኪዩ